ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ትረፍረፍ ይበልልኝ። እኔ የምለው ማለት ነው በነ ብሩኬ ሰፈርና በነ ሃይሚ ሰፈር ምን እየተካሄደ ነው? የእውነት እኔ ፕራንክ ነው ብዬ ነበር ያሰብኩትኝ። እነሱ ግን አምረረውታል ማለት ነው። እና ብሩክ ከዚህም በኋላ በሃይሚ ጉዳይ በቀኝ እጅ ሰጣሁ፣ ሁሌ ንትርክ ደከመኝ አለ። እንዴ ከምሩ ነው እንዴ? ጭራሽ በቃ ቅመሜን እንዴ በቀላሉ አሳልፎ ሊሰጣት ነው? እኔ አላምንም። እና እውነት ለመናገር ማለት ነው እውነት ከሆነ ከዚህ ላይ ሃይሚ ናት ተስተተኛ ብዬ ነው የማስበው። ለምን በቃ እዚህ ላይ ጓደኛ ናቸው አይደለ? አንድ ነገር በተፈጠረ ሰዓት ማማከር ነበረባት፣ ወይንም ደግሞ ቀድማ መናገር ነበረባት። ይሄ ልጅ በማያውቀው ነገር ነው እንግዲህ ብሩክ እየገባ ያለው። ግን ዛሬ ግን በጣም ስልችት ብሎት በቃኝ እያለ ነው ያለው። ስለዚህ ያለውን ነገር ወይንም ደግሞ ሰሞኑን የተፈጠረባትን ነገር ማስቆም የምትችለው አንድና አንድ ሃይሚ ብቻ ናት። እሷ ልጅ በተደጋጋሚ በጣም ብዙ ነገሮች እየደረሱባት ነው። ስለዚህ የብሩክን ጓደኝነት አለማጣት ከፈለገች ከዚህ ልጅ ጋር ያላትን ግንኙነት ተሎ ብላ ማቆም አለባት። ያው እንዳቆመች ተናግራለች። ግን በቃ አንድና አንድ ከሷ ያለውን መልስ የመጨረሻ ከልጁ ጋር የማያገናኛትን ልጁን የመጨረሻ ጊዜ በመሀላቸው እንዳይገባ መናገር አለባት። ምክንያቱም ይሄ ጓደኝነት ነው፣ ቀላል አይደለም። ስለዚህ ብሩክ በጣም እየተቀየመባት ነው፣ በጣም ስልችት እያለው ነው። ስለዚህ እኔ አትውጪ በምላስ ሰዓት እየወጣች ነው እንዴ። በቃ ካልሆነ ብሩክ ማለት ነው እንደ ፍቅርዬ ጋርድ ቅጠርላት፣ በጋርድ ይሻላላ እንዴ። ፍቅርዬ ስጢፎ ጋርድ እንደቀጠረላት አንተም ለቅመሟ ለልዕልትህ ማለት ነው ለልዕልትህ ነው የሚባለው። ስለዚህ ጋርድ መቅጠር አለብህ እንዴ ብሩኬ። በቀላልማ ማለት ነው ሃይሚዬን አሳልፈህ መስጠት የለብህም። በቀላል ደግሞ እጅ መስጠት የለብህም እንዴ። ቀልድ ነው እንዴ? ይችል የመሰለች ፍንድቅድቅ ያለች ልጅ እንዴ አሳልፈህ ልሰጥ? ከዚህም በኋላ በቀኝ ንትርክ ምናምን ትላለህ እንዴ? ማሸነፍም አለብህ። አሸንፈህ ቅመሜን ለግልህ ማድረግ አለብህ። ሰምተሃል? እና ስለዚህ ማለት ነው ዛሬ ማለት ነው ፋንድሻችን አትመጣም እንዴ? ፋንድሻዬ በየቀኑ እየናፈቀችኝ ነው እግዚአብሔርን። እና ደግሞ ቡሪክ ናፍቆኛል እኮ ስለምዳናለች ቡሪክን እየያዘች እየመጣች እና ስለዚህ ዛሬ እንጠብቃታለን ማለት ነው። ፋንድሻዬን ተመጣልሽ ብዬ አስባለሁኝ። እና የኔ ውዶች ላይክ አድርጉ፣ እሺ ላይክ አድርጉ፣ ፈልጌው ነው እሺ የኔ ውዶች።